መንፈሳዊ ሴቶች እንዴት እንደምታምሩ በዓለማዊ ውበት የማይገኝ መንፈስ ቅዱስ ክብርና ሞገስ ሰጥቷቸዋል። ደግሞ ዓለማዊ ሴቶች እንዴት እንደሚቀርባችሁ የሚገርመው ነገር እኮ እናንተ አትሞክሩም እኮ፣ ግን በዚያ በኩል ቀንም ሙሉ እንደ ድንች መላላት ነው። እግዚአብሔር ብቻ ሚስቴን አንተ ታውቃለህ። እናንተ እኮ በምሳሌ 31 የተጻፋችሁት ናችሁ። ዋጓ ከቀይ ዕንቁ እጅግ ይበልጣል፣ የባሏም ልብ ይተማመንባታል፣ ግሩም እጆቿም ደስ ብሏት ትሰራለች። ኧረ ይመቻችሁ። ይሄ ብቻ መሰላችሁ? ኧረ አለ ሞርሞር ገና እናንተ ሄዳችኋል። ስሙኝ እናንተ ብቻ አፋልጉልኝ እንደዚህ አይነት ሚስት እኔ እከፍላለሁ፣ እውነት እከፍላለሁ። ሲሪየስ ግን መንፈሳዊ የሆናችሁ እህቶቻችን ጸልዩ። ዓለም ውስጥ ላሉ እህቶች ወንዶችም የሚገርም ሴት ያገኘው ብሎ በኋላ ሲጋቡ በቃ አነጋገራቸው ሁለት ባል ያለ ነው የሚመስለው ቤት ውስጥ። ችግሩ እንዳለ ሴቶች ጋር ነው እያልኩኝ አይደለም። ቆይ ሳትወርዱብኝ በፊት አዎ ወንዶችም ጋር በደንብ ችግር አለ። እግዚአብሔር ረድቶን በራሳችን መንፈሳዊ ህይወት በርትተን ከዚያ እንደ ወንድምና እህት ሆነን ከእግዚአብሔር ጋር ይሄን ጄኔሬሽን ሴቭ እናድርገው። ለእኛ ብለን አይደለም ለልጆቻችን። ላይክ፣ ሼር፣ ፎሎ ማድረግ እንዳረሱ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ።